ዶክተር አብይን ይግለጿቸው እስቲ እርስዎ ከዚህ ከስራ ጋርም ከአመራር ጋርም እስቲ ምን ይላሉ? ዶክተር አብይ መጀመሪያ የሀገር ፍቅር ስሜት ከወታደር ጀምራሉ። ቅድም ያልኩትን የውትድርና እርከኖች በአጭር ጊዜ እስከ ኮሎኔል ሄደ ነው ካለው ሚሊተሪ ተመርጦ ደቡብ አፍሪካ ሄደ ነው። ግን እሱ ምንድን ነው መሰለ ዶክተር አብይ አርሶ አደር ነው። እርሻ ውስጥ ታገኘዋለህ። አትክልተኛ ነው። ችግኝ ሲተክል ታገኘዋለህ። ለጋስ ነው። ምግብ ሲያጋራ ታገኘዋለህ። ለጋስ ነው። በጻፈው መጽሐፍ ትምህርት ቤት ሲያስገነባ ታያለህ። ከዛ ውጭ ዶክተር አብይ ኦል ሳይድድ ነው። አንደኛ ጸሐፊ ነው፣ በጣም ይጽፋል ስለማቅ በቅርበት። ሁለተኛ ደራሲ ነው። ሶስተኛ ገጣሚ ነው። አራተኛ የንግግር ክህሎቱ በጣም የሚገርም ነው። አምስተኛ ዓለም እኮ ምቀኞች ከመነሳታቸው በፊት የሰላም ሎሬት ብላ ሸልመዋለች። ለሀገር ያለው ራዕይ በጣም ሲበዛ ሩቅ ነው። ራሱን ይጠብቃል። ስትመለከተው አሁን ከሌሎቹ በተለየ መልኩ አራያ ሆኖ ልጅ ሲያሳድግ ልጅ አሳድጉ፣ ማዕድ ሲያጋራ ማዕድ አጋሩ፣ ስፖርት ሲሰራ ስፖርት ስሩ። ፊዚካሊ እያንዳንዱ ጉዞው ተምሳሌትነት ነው ያለው። የሆነ ነገር ይሰራና እዛ ጋር ፎቶግራፍ ሲነሳ ሰው እኮ ያልሰራው ላይ ነው ተደግፎ ይነሳ የነበረው። እሱ እኮ የሰራው ነገር ላይ ነው። እና ኢትዮጵያን የሚገርመኝ አርጅቶ ቢያልፍ ራሱ ወደፊት ምን እንደምትሆን አይቷታል። በቃ በጣም መሰረት ጥሏል። የይቅርታ ሰው ነው። እንደውም እኔ እንደ ቢስማርክ የአንድነት ሰው፣ ኢቭን ቀይ ባህርን ክሌም ያደርጋል። እንደ ማንዴላ የይቅርታ ሰው፣ እንደ አብርሃም ሊንከን የአንድነት ሰው። በብዙ መንገዶች ስትመለከተው ዓለማችን ላይ ካገኘናቸው እንቁ መሪዎች የሚስተካከልና የኢትዮጵያ መሪዎች ምርጥ ነገሮችን የያዘ ታሪኩን ከሚፈለገው በላይ የሚያከብር ኢትዮጵያ የሁሉም እንድትሆን። አሁን አንዳንድ ሰዎች አሉ ፖለቲከኞች ሆነው እኛ ቀድማ ኦርቶዶክስ ስለገባች ከፊት ሆነን ሌሎቹ እንጂ የምን ሃይማኖት ጉባኤ ነው ብለው በይፋ እየተናገሩ ነው ትልልቅ አባቶች። እሱ ግን ኢትዮጵያ የሁላችንም ናት። እሱ እምነቱ ምንድን ነው? ፕሮቴስታንት ነው። ግን ሙስሊሞች ጋር ሲሄድ እንደ ሙስሊም አድርጎ ነው አክት የሚያደርገው። አላህ ብሎ አይደለም። አላህ ቢልም ጋድ ማለት ነው። ሌላ ትርጉም የለውም አረብኛና እንግሊዝኛ ከመሆኑ በስተቀር። ስለዚህ እምነት ውስጥ ስታገኘው እንደ እምነት ቢሆን፣ ወጣቶች ስታገኝ ከወጣት ጋር ወጣት ነው። ከሽማግሌዎች ጋር እንደ ሽማግሌ አባት ሆኖ የሚመክር ነው። የሃይማኖት አባቶችን ሲያገኝ እንደ ሃይማኖት አባት የሚሆን ነው። እና ይሄ ሰው አንድ ሰው ሊይዘው የሚገባውን ኳሊቲ ከቤቱ ጀምሮ ባለቤቱን እናያለን እኮ የቀድሞ እንትኖች እንደው ማናት ባለቤቱ ነው የምትለው። በእያንዳንዱ ፍጻሜ ላይ አብሮ ነው የሚንቀሳቀሰው። ኢቭን ፍቅርም መናፈሻም አብሮ በሰሩት ውስጥ ነው። ሰው በሰራው ቦታ አይደለም ሄደው ዱባይ ምናምን የሚዝናኑት። በሰራው ዱባይን እዚህ ጋር ፈጥሮ ከዱባይ የተሻለ ደግሞ አየር እዚህ ጋር ፈጥሮ እየተንቀሳቀሰ ያለ ስለሆነ ዶክተር አብይን ምን ብለህ ትገልጸዋለህ? መከላከያ ነው ኤሊት ሰራዊት የፈጠረ ሳይንቲስት ነው። ለእኔ ሳይንቲስት ነው። ምክንያቱም ሳይንቲስቶችን አነቃንቆ የመጀመሪያው አርቲፊሻል ኢንቴሊጀንስ ኢንስቲትዩት ዩኒቨርሲቲ ኢትዮጵያ ውስጥ በሳይንስ ሙዚየም ትልቁ ከአፍሪካ የሳይንስ ሙዚየም እዚህ ነው ያለው። ይሄን ሰው የት ጋ ነው እንትን የምትለው? እያንዳንዱ ጋር ታገኘዋል። ጤና ስትል ጤና ላይ ታገኘዋል። ትምህርት ስትል አብሮ ነው የሚያቀደው። የእሱ ትልቁ ችሎታው አብሮ ነው የሚያቀደው። እና አንዱ ፍልስፍናው ከስር ማደግ አለባቸው ብሎ 35,000 ቅድመ መደበኛ ትምህርት ቤት ሲያቋቁም አሁን ያሉትን መዋለ ህጻናት ከመጣው አይቻለሁ። ባይዘው እንዴት አድርገው ሼፕ እንዳደርጓቸው ይሄ ክወና ምናምን የሚባሉ ትምህርቶች ላይ ገብተህ ስትመለከት የሀገር ፍቅር ስሜትን፣ ስነ ምግባርን፣ የትራፊክ ህግ ጭምር 3ኛ ክፍል 2ኛ ክፍል ላይ ያለ ይሄን እየተማሩ ካደጉ ልጆቹ ጃፓኖች የቀየሩት ከስር አይደለም። ባይዘው ትኩረት ትልቅ የሚሰጡት በትምህርታቸው ላይ ስር ላይ ነው። ስር የተገነባው መሰረቱ ነው ትልቅ ለቤት መጀመሪያ ሲጀመር እሱን ካልሰራው ኮላፕስ ያደርጋል ህንፃ። እና ትልቅ ስራ እየሰራ ያለ ስለሆነ እኔ ዶክተር አብይን የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ የባህላዊ፣ የእምነት ዴሞክራሲ የሚባሉ ነገሮች አሉ። ካልቸራል ዲሞክራሲ፣ ኢኮኖሚክ፣ ሶሻል በትክክል መሬት ላይ ያሳየ የኢትዮጵያን ችግር አንጥሮ የተረዳ በየቀኑም ለችግሯ መፍትሄ እያስቀመጠ ሄድ። ድንጋይ ጥለው ድሮ የመሰረት ድንጋይ ያነሱ ነበር። የመሰረት ድንጋይ ጥሎ መቼ እንደጨረሰ ማታውቀው እና የተባበሩት መንግስታት ድርጅት ዋና ጸሐፊ ክቡር አንቶኒዮ ጉተሬዝ ባሉት ልጨርስ። በብርሃን ፍጥነት ኮርጀን አይደለ የተማርነው? በብርሃን ፍጥነት እያደገ ያሉት ነገር ኢትዮጵያን በብርሃን ፍጥነት ከልመና ወደ ተምሳሌትነት ይቀየራል። ማንሰራራት ምናምን አይደለም፣ ተምሳሌት በቃ የፓርላማ ውስጥ አፍሪካ ፓርላማ ውስጥ ተጣልተዋል። እንዴት ኢትዮጵያ እንደዚህ አድጋኛ ማደግ አቃተን? ፓርላመንታሪያስ የመጡ መሪዎች ሁሉ ያደንቁታል። አሁን ምን ይላሉ አንዳንድ ሰዎች? እሱ እንደዚህ ሲያቅፍ ሰዎችን ይኸውልህ ተመልከት እንዴት እንደሚያቅፍ ብለው ፕሮግራም ይሰራሉ። አንተ ሰው ሲመጣ ሀግ የምታደርገው እንዴት ነው? ዲፕሎማሲ ነው። እኔ ዲፕሎማሲ አጋጣሚ ማስተርስ ፕሮግራም ላይ ጀምሬ ነው የሄድኩት እና የወሰድኳቸውን ኮርሶች አጋጣሚ ኤ++ ነው ያገኘሁት። በጥልቀት ነው ማጠናው እና ዲፕሎማሲውን እሱ ላይ ታየዋለህ። ስለዚህ ይሄ ሰው ተመልከት፣ የቱርኩ እዚህ ነው። ብሪክስ ማለት
ኢትዮጵያ ብሪክስ ውስጥ ገባች ማለት ብራዚል ብሪክስ፣ ረሽያ፣ ኢንዲያ፣ ቻይና፣ ሳውዝ አፍሪካ ከ5 ተወስዷል። አክሮኒሚን ብሪክስ የሚለው የወጣው እዛ ቡድን ውስጥ አለ። አዘ ሴም ታይም በቅርብ ጊዜ የአፍሪካና የአሜሪካ ወታደራዊ ከሐምሌ 20 እስከ 25 አሁን የተካሄደውን እንትን ስታይ ማመን አትችልም። ኒውትራል ሆኖ እንደ ነን አላይንድ ሙቭመንት አንተ ተፋጩ፣ አንተንም ፈልግሃለሁ፣ አንተንም ምፈልጋችሁ ግን ለኢትዮጵያ ጥቅም። ዩናይትድ አረብ ኤሚሬትስ ይላል። ድሮ ከአረብ ሀገሮች ጋር ግንኙነት ስለሌለን ያብዳሉ። ሳውዲ አረቢያ ይሄዳል፣ ቱርክ ይሄዳል፣ ለዘብተኛ ሙስሊም ሀገር። እስራኤል ደግሞ ይሄዳል ከፍልስጤሞች ጋር። እሱ ጣጣ የለውም። ብቻ የሚሄድበት ግንኙነት ምን ቦናንዛ ለኢትዮጵያ በረከት፣ ገጸ በረከት ይዞ ይመጣል። የህዝቤን ችግር እንዴት አድርጌ ያቃልላለሁ? ጠዋት ማታ ነው የሚሮጠው። በዛ ላይ ሰዓት ሲያጡ ታያለ። አመራሮች ዶክተር አብይን ለማየት እኔ ወረዳ ነው የሚሄደው። የወረዳ አመራሮች ለናገር ኧረ ጊዜ የለንም ተቃጠልን እኮ ነው የሚሉ ያስሮጣቸዋል። የእሱ ሩጫ እንደ ዩሴን ቦልት ነው። ሶ አትሊስት እንደ ሯጭ ሜዳ ውስጥ ከገባ መከተል አለብና ሁሉንም አመራር ችግኝ ሲያስተክል ታያለ። ሁሉንም አመራር ማዕድ ሲያጋራ ታያለ። እስከ ወረዳ እኮ ያጋራሉ። አዲስ አበባ ወረዳ ነው የመጨረሻው ታችኛው እርከን ሲያጋራ ታያለ። ሶ በተምሳሌትነት ለውጥን የሚመራ መሪ ነው። የሚመራው እኮ ለውጥን ነው፣ ቼንጅን ነው የሚመራው። ሶ ሌላው ደግሞ ትልቁ እኔ ይቅርታ አድርግልኝ እንደው ሌሎቹ እንዳይቀየሙኝ እንጂ አዲሷን ጠጅ ይዞ መጣ። የተቀበለው ግን አሮጌ አቁማዳ ነው። ምክንያቱም እኔን ብታስቀምጠኝ አሮጌ አቁማዳ ነኝ። ያደግኩት በደርግ አስተሳሰብ፣ በህወሓት አስተሳሰብ ነው። ስለዚህ ያንን አምጥተው አዲሱን የመደመር አቁማዳ ለማስገባት ለመደመር ዘይትና ውሃ አድርጎን እኮ ነው ሄደው እንዳንቀላቀል ህወሓት ኦህዴድ የአማራ ፖለቲከኞች ከኦሮሞ ፖለቲከኞች ሌላው እንዲህ ትምስምሱ የወጣ ሀገር ነው የተረከበው። ባይዘው እኔ እኮ በጣም የሚገርመኝ እዚህ ጋር ይሄን ብዬ ብጨርስ ደስ ይለኛል። የሆነ የተሰራ ሀገር እንደ አሜሪካ እንደ አውሮፓ ያስረከብ ነው ይመስላል። የፖለቲካ ምስቅልቅሉ በሸር ጥርሳቸውን ነቅለው የመጣው መንግስት ሁሉ የሚቃወሙ ፖለቲከኞች ያሉበት ሀገር ነው ያስረከብ ነው። ያውም ደግሞ ፖለቲካው በአስተሳሰብ ቢሆን ታርቀዋል። ብሔረሰብ ውስጥና ሃይማኖት ውስጥ የሚሸጉት ነው። ውይይታችን መጀመሪያ ላይ እንዳነሳ እንዲህ ያለው ውጥንቅጥ ሀገር ስንት እንደነበረ ረሀብተኛ አውቃለሁ። በ10 ሚሊዮን ምናምን በሴፍቲኔት የሚኖር ህዝብ ነው። ቦረና አርሶ አደር እንደው በጣም የሚገርመኝ አርብቶ አደር አይቶት የሚያውቀው የለም። እኔ ቦረና ጤና ይስጥልን የገጻችን ቤተሰቦች እንደምን አላችሁ? እንግዲህ አቶ ታዬ ቦጋለ ይሄንን ሀሳብ እያለ ነውና እንዳጠቃላይ ግለሰቡ አብይን ያደነቀበት መንገድ ነው ይሄ የሰማነው ማለት ነው። አብይ በዚህ ልክ የሚደነቅ ነው ወይ? እንዴት ሆኖ ነው ሰው እንደዚህ አንድን ጠቅላይ ሚኒስትር ሊያደንቅ የሚችለው? አንድን ገዳይ ጨፍጫፊ የሆነን ጠቅላይ ሚኒስትር በዚህ ልክ ሊያደንቅ የሚችለው የሚለው በጣም ግራ አጋቢ ነው። እውነት የሚፈሰው ደም አይታያቸውም ለነዚህ ግለሰቦች ማለት ነው። የሚያልፉ ሰዎች ፈጽሞ ለነሱ አይታዩቸውም። ምክንያቱም ዕለት ዕለት ኢትዮጵያውያን እንደምናውቀው በድሮን አረር እያለቁ ባለበት ሁኔታ ላይ በኢኮኖሚ ውዝፍ ቀውስ ውስጥ እየተጠቁ ባለበት ሁኔታ ላይ እንደዚህ አይነት ግለሰቦች መጥተው የኢትዮጵያን ለውጥ፣ የኢትዮጵያን መቀየር፣ የኢትዮጵያን እድገት ምናምን በአይናችን የምናየውን ህይወት ዕለት ዕለት የምንኖረውን ህይወት ሊያስረዱን ሲሞክሩ እጅግ በጣም የሚያስገርምና የሚያስደምም ነገር ነው። ይሁን ሆኖ እንግዲህ አቶ ታዬ ቦጋለ ያው ከሶፎንያስ ጋር ነው እንግዲህ ይሄን ኢንተርቪው ያደረገው። ክፍል አንድንም በነገራችን ላይ ሰጥቷል። እንግዲህ የመጨረሻ ሰዎች ተሸናፊ ሲሆኑ ሊያደርጉ የሚችሉት ነገር እንደዚህ አይነት ነገር ስለሆነ መቼም አይፈረድም። ምክንያቱም አንድ ሰው መጨረሻ ደረጃ ላይ ሲገረድ ልክ እንዲህ አይነት ባህሪ ነው የሚያመጣው ማለት ነው። ጌታቸውን እንዳየነው ማለት ነው። እነ ጌታቸውን እነ ጻድቃን እንደምናያቸው ማለት ነው። የመጨረሻ ማስቋለጥ ጥግ ማለት ይሄ ነው። በሌላኛው ጽንፍ ያለውን ነገር ፈጽሞ ማየት አልፈልግም። ራሱ ታዬ ሀሳብ ሲጋጭበት እናያለን። በነገራችን ላይ ሙሉ ኢንተርቪውን ብታዩት ትገረማላችሁ። የእውነት ለመናገር ማለት ነው። ማለት በሙሉ ኢንተርቪው ላይ ሲያነሳ የነበረው ሀሳብ ምንድነው? እልህ እንደያዘው ጭምር በሌላው ወገን ሲገፋ እልህ ይዞት በቀጥታ ወይ መንግስት ለመደገፍ እንደገባ ጭምር ነው የሚያመላክት የነበረው ማለት ነው። መንግስትን እኮ መደገፍ እኮ ኃጢአት አይደለም፣ ችግር የለውም፣ መደገፍ ይችላል። ኃጢአት የሚሆነው ግን እንደዚህ አይነት ጨፍጫፊ መንግስት የሚሰራቸው ነውሮች በሚያለማቸው ልማቶች እኩል ለማየት አለመሞከር ነው። ምክንያቱም የአብይ አህመድ መንግስት መንገድ ይሰራል፣ አዎ መንገድ ይሰራል፣ ምንም ጥያቄ የለውም። ኮሪደር ይሰራል፣ አዎ ኮሪደር ይሰራል። መንገድ ስንል የከተማዋን ይችን አስፋልቷን ማለታችን ነው እንጂ የትኛውም ቦታ ላይ 3 ኪሎ ሜትር መንገድ አሻሽሎ ሰርቶ አላየንም።
የትኛው መንገድ ላይ ማለት ነው እንደውም በስብሰው ቀርተዋል። ሌላው ይቅርና ከዚህ ደብረ ብርሃን መሄጃ መንገድ እንኳን ተበጣጥሶ ምን እንደመሰለ የምናውቀው ጉዳይ ነው። ጥገና እንኳን አይደረግም እንኳን ሌላ አዲስ ፕሮጀክት ሊነደፍ ይቅርና ማለት ነው። የሆነ ሆኖ ግን የሚሰራቸው ስራዎች እዚሁ ከተማው ላይ የሚያብለጨልጩ ዳግማዊ ዱባይን ኢትዮጵያ ውስጥ ለመገንባት ጥረት ማድረግ ነው እና ያንን እያደናነቁ በዚህ ልክ ጠቅላይ ሚኒስትርን ለመካም መሞከር እኔ ጤነኝነት ነው ብዬ አላስብም። ይደግፉ ችግር የለባቸውም፣ ግን ለምን በሌላው ቁስል ላይ ጨው ያርከፈክፋሉ የሚለው በጣም መሰረታዊ ጉዳይ ነው። በነገራችን ላይ የግለሰብ ብቻ አይደለም፣ በጣም በርካታ ሰዎች አሉ እንደዚህ አይነት ሀሳብ የሚሰጡ። ግን ይህ ሰውዬ ለአመታት በወያኔ ጥላቻ አብዶ የወያኔ መንግስት ሲታገል ሲተች ሲጽፍ እና ደግሞ እሱም እንደሚገልጸው ይሄው እስከ ጡረታ ዘመኑ ድረስ ሲያስተምር የነበረ ሰው ነው እና ትልቅ የታሪክ ምሁር ነኝ ብሎ የሚያስብ ሰው ነው። ዛሬ ግን መጽሐፉን ራሱ የጻፈው መጽሐፍ ጭምር ዋሽቼበታለሁ እያለ በአደባባይ የሚናገር ግለሰብ ሆኖ መጥቷል ማለት ነው። ምን ለማለት ነው? እንዴት ነው በዚህ ልክ ራስን መሳት የሚቻለው? እውነት አብይ አህመድ ይህ ግለሰብ የጠቀሰውን አይነት ሰው ነው ወይ? አብይ አህመድ ሳይንቲስት ነው? እውነት ለመናገር አብይ አህመድ እንደ ቢስማርክ ነው፣ ጀርመንን አንድ እንዳደረገው ሰው ማለት ነው። አብይ አህመድ እንደዚህ የሚጠቀስ አይነት አሪያ ያለው ግለሰብ ነው? አብይ አህመድ ለህፃናት ሞዴል መሆን የሚችለው በምኑ ነው? በውሸቱ ነው? በግድያው ነው? በምኑ ነው? እንደው በምኑ ነው ከቀደሙ የኢትዮጵያ መሪዎች ሊበልጥ የሚችለው? የእውነት በደንብ አሰላስለን ይሄን ነገር መመለስ የሚችል አእምሮ ካለን ልንመልስ እንችላለን ማለት ነው፣ እውነት ለመናገር ማለት ነው። ምክንያቱም ሀገሪቱ አሁን ላይ እየሄደችበት ያለው አቅጣጫ ይታወቃል። አዳዲስ ትርክቶችን በመፍጠር የመጀመሪያ ለኢትዮጵያ ይፈስ የነበረው ውዳሴ አሁን ላይ ለኦሮሚያ ክልል ኦሮሚያ ለተሰኘው ብሔረሰብ ውስጥ ገብቶ ለመወሸቅና ነገ ተነገ ወዲያ የጥቃት ሰለባ ለማድረግ ማለት ነው። ከሞቱ ያላስጣለው ማህበረሰብ በስሙ እየነገደ እንደገና እዛ ውስጥ ገብቶ ለመወሸቅ ቀደም ሲል ለኢትዮጵያ አንቆረቆር የነበረውን ውዳሴ አሁን ሰሞኑን ኦቢኤን ላይ አይተነዋል። በተላለፈው የመጀመሪያ ክፍል ላይ ሁለት ክፍሎች ላይ እንግዲህ ኦሮሚያን እንዴት እያደረገ ሲከብ እንደነበር እንዴት አድርጎ ምን ያህል የኦሮሞ ጀግኖችን እንደሳለ ማለት ነው እንደፈጠረው ነው። ኦሮሞ ጀግና አይደለም እያልን አይደለም፣ ግን እሱ እንደሚጠቃቀሰው አይደለም ማለት ጀግንነት እዚህ ሀገር ላይ የሁሉም ነው፣ የጋራ ማንነት ነው። ለሀገር መሞት ለሀገር መውደቅ የሁሉም ነው። ለኦሮሞ ብቻ አንስተ ከሌ ኦሮሞ ነበር ከሌ ምናምን ብለህ ነቅሰህ የምታወጣው ነገር አይደለም። በተለይ መሪ ስትሆን እንዲህ አይነት ነገሮች መረንና ልጓም ሊበጅላቸው የሚገቡ ጉዳዮች ናቸውና ይሄ ሰውዬ ጠቅላይ ሚኒስትር አብይ አህመድን ያደነቀበት መንገድ እጅግ በጣም ያስገርመኛል፣ እውነት ለመናገር ማለት ነው። በተለይ ሳይንቲስት ናቸው ያለበት መንገድ እና ሙሉ ኢንተርቪውን ብትሰሙት እንደ አጠቃላይ ውሸት ማለት ነው። ጠቅላይ ሚኒስትሩ ሲዋሽ የነበረው ለምሳሌ ኢትዮጵያ ከአፍሪካ አንደኛ ስንዴ ላኪ የሆነች ወዘተርፈ የሚል የሁሉ ህዝብ ስንዴ አጥቶ እየተቸገረ እና በረሃብ እያለቀ ባለበት ሀገር ላይ ስንዴ አቮካዶ ይለናል። ምንም እኮ እፍረት የሚባል ነገር የለም እኮ። ስለተከታተላችሁን እናመሰግናለን። ገጻችንን ላይክ አድርጉ፣ ሼር አድርጉ። ያድግ ይመነደግ ዘንድ ባካችሁ ሀሳብ አስተያየት ስጡ።